እነዚህ የማቃቸው ወታደሮች ከቀድሞ እስረኞች ጋር የሚፎካከር ይሆናል። ማን ነው ጠንካራ የሚለውን ለማየት። የመጀመሪያው ዴድ ሊፍት ነው። ወታደሮች ማንን ነው የምታስገቡት? ሜቴዮ ከሜክስሊ ጋር። በል እንጂ ታደርገዋለህ። በል እሺ። ሁለት ክብደት ወይስ ምንድነው ማድረግ የምትፈልጉት? በደረጃ 1 2 3 እየጨመርን እንሄዳለን። 225 ፓውንድ ምን እንደሚፈጠር እንይ። እንዲህ ነው እንጂ ወታደሮች እናንተ ተራ ነው። በል እንጂ ሜቴዮ፣ እንዲህ ነው እንጂ ጽድት ያለ ስራ ነው። ምን እየተሰማ ነው? ጥሩ ስሜት ላይ ነኝ። 315 ፓውንድ ተጨምሯል። እንዲህ ነው እንጂ። እሺ ሜቴዮ፣ በአንተ ላይ ተመሰረተ ነው አሁን። በፈጣሪ አሁን 405 ፓውንድ ሆኗል። ክብደቱ ከባድ ሆኗል። አሁን ቀበቶቹን እያሰሩ ነው። አሁን ከባድ ክብደት የማንሳቱ ሚስጥር ምንድን ነው? ሳትፈራ እስከ መጨረሻው መሄድ ነው። አሪፍ ቀላል ገንዘብ። እንዲህ ነው እንጂ ያምራል። 495 ፓውንድ ሆኗል። አሁን 5 ፕሌት ሆኗል። አሁን የመጨረሻው ያነሳው ክብደት ስንት ነው? 640 ፓውንድ። እናንተስ? 635 ፓውንድ። በለው ሲገርም። በል እንጂ ሊ በል ትችለዋለህ። በደንብ ያዘው። እጅን አስተካክል። በደንብ ያዘው። አዎ እንደሱ። ምርጥ። ያ ቀላል ነበረ። ገንዘቡን በቀላሉ ሰዎች ትችላለህ ሜቴዮ። በል እንጂ ሜቴዮ። ሲገርም 585 ፓውንድ ሆኗል። አሁን ያበደ ዌት ሆኗል። ኢኔል ክብደት ያለው ሰው ያነሳ ሰው አላየውም። አሁን የምር ነው። ማክስ ክብደት ስንት ነው? አሁን ላይ ክብደቴ 210 ነው። ሜቴዮ አንተስ ክብደት 215። በል እንጂ ሊ በል። አያቅትህም ሊ በል። ሲገርም ሜቴዮ ቀጣይ አንተ ነህ። በል እንጂ ለወታደሮች ስትል በል እንጂ ሜቴዮ። ከፍ 615 ፓውንድ ሆኗል። ጠጠር ያለ ክብደት። ሳስበው የመጨረሻው ክብደታችን የሚሆን ይመስለኛል። 615 ማንጣሪያ ይሆናል። በል እንጂ ሊ አንሳው እንጂ ሊ። እንዲህ ነው እንጂ ምርጥዬ ነው። ያምራል። ይህን ነው ሳወራ የነበረው። በል እንጂ ሜቴዮ፣ አያቅትም ሜቴዮ። በል እንጂ በል። በአንተ ትከሻ ላይ ነው። አንሳው። ከፍ አንሳው ከፍ። እንዲህ ነው እንጂ። ሲገርም። በፈጣሪ ስም ሰውየው ይሄ ያበደ ነው። ስንት እንዲጨመር ትፈልጋለህ? 635። እሺ 635 ፓውንድ። ምን እየተሰማ ነው? እስካሁን ያነሳሁት ምንም አይደለም። ከዚህ በላይ ብዙ ማድረግ ይችላል። በጣም ቀላል ነው ሊ። በል እንጂ አንሳው። በል እንጂ ሰውየው። ገንዘቡን እናሸንፈው። አንሳው ሊ። እንዲህ ነው እንጂ። ሲገርም። በፈጣሪ ስም አያቅትም ሜቴዮ። በል እንጂ አእምሮን ዝግጁ አድርገው። አያቅትም። በል እንጂ ሜቴዮ። ምን ማድረግ እንደምትችል አሳየን። በል አንሳው። ከፍ አንሳው ከፍ። ወታደሮች ይህን ተሸንፈዋል። ገና 5 ውድድሮች ይቀሩናል። ሁለቱም እስከ መጨረሻው አቅማቸው ይፋለማሉ። ቀጣይ ውድድር በጀርባ የሚከናወን የገመድ ጉተታ ነው። ይሄን ቀይ ምልክት ከመስመሩ ያሳለፈ ያሸንፋል። ክብደት ስንት ነው? 220። እሺ 220 ነው። አንተስ? 210። እሺ 210። ሁለቱም ይመጣጠናሉ። 3 2 1 ጀምሩ። በል እንጂ ሳበው። ጎትቶ እንጂ ሳበው። በል እንጂ ሳበው። ኧረ ሳበው እንጂ። አሸንፏል። ልክ እንደዛ ወታደሮች ያለምንም ችግር አሸንፈዋል። ቀጣይ ውድድር የማክስ ፑሽአፕ ነው። ክሪስ ከሳቬጅ ጋር ውድድሩን ያከናውናሉ። ፑሽአፑን ትሰራላችሁ። የመጨረሻ ያቆመ ሰው ይሸነፋል። ፑሽአፕ ለወታደሮች ምንም ማለት ነው። ስለዚህ ምን እንደፈጠር ስቆጥር ትጀምራላችሁ። 3 2 1 ጀምሩ። 1 2 2 4 4
የደከመ ፊት 18 አታስብ ዝም ብለህ ስራ ሰውየው 19 20 34 ህመም እንዳይሰማ ሰውዬ ህመም እንዳይሰማ ደክሞታል በል እንጂ 46 በል እንጂ በል 50 51 54 በሉ ሰውዬው እየተንቀጠቀጠ ነው 57 በል እንጂ በል 58 59 60 ግፉ 61 ወይኔ እንዲህ ነው እንጂ ደስ ይላል እንዲህ ነው ደስ ሲል የቀጣዩ የአርም ሬስሊንግ ነው ከሁለቱም ቡድን አንዳንድ ሰው ይመጣል ወታደሮች ማን መረጣችሁ ማትን ነው እናንተ ሰዎች ጆስን እሺ ተዘጋጁ ጀምሩ እጃችሁ ከሜዳ እንዳይወጣ ትከሻን ከፍ እጅን እያየ እጅን እንዳትለቀው ጣለው ግፋው ግፋው ሲያናድ ምክንያቱም ሁለቱም ግሩፖች የቦክስ ልምድ ስላላቸው የቡጢ መጠናቸውን የምንለካ ይሆናል ሁለቱ ግሩፖች ማሽን በቦክስ ይመጡታል ብዙ ያስቆጠረ ያሸንፋል በል እንጂ ስበረው 449 491 የቀድሞ ታሳሪዎች እየመሩ ነው ክሪስን አያከተም 401 ወታደሮች 850 አጠቃላይ ነጥብ አላቸው ሰውየው ዝግጁ ነህ ምናልባት እኮ ሪከርዱን ትሰብረዋለህ 590 ወታደሮች ቀጣይ ማን ነው ማቴዎ 456 ወታደሮች 1306 ነጥብ አላቸው ዝግጁ ነህ 478 ሰዎች በ200 ነጥብ ተበልጣቸዋል ሪከርዱን አሁኑኑ ስበሩት 440 የእናንተ ተራ ነው 478 ከሁለቱም ቡድን አንዳንድ ሰው ቀረ በልንጂ አንድሬ 485 ግብዳው ጆ 200 የሚያስቆጥር ይመስላችኋል ላሳይክ 456 የመጨረሻው ውድድር ላይ ደርሰናል ማክስ ፓንች ፕሬስ ከሁለቱም ግሩፕ አንዳንድ ሰው ይመጣል ብዙ ክብደት ያነሳ ሰው ያሸንፋል ለፓንች ፕሬስ የምትልኩ ሰው ማን ነው ባዛው እሺ ወታደሮችስ ድሬይ በልንጂ ድሬይ በሁለት ፕሌት እንጀምራለን በልንጂ ፓዞ በቀላሉ እሺ ቀላል እንዴታ 315 ፓውንድ እናደርገው ቀላል ነው የድሬይ ተራ ነው ተችሏል ድሬይ ዋው ስንት ለመጨመር አስባችኋል ሰዎች 4 ክብደት አዎ አሁን ላይ ምን እየተሰማ ነው ደከም እያለኝ ነው ነገር ግን የቻልኩትን በሙሉ አድርጌ ምን እንደሚፈጠር እናያለን እኔም ደክሞኛል ግን ምን እንደምናደርግ አብረን እናያለን አሁን ከበድ ብሏል የምር ከባድ ነው ይህንን ለማንሳት ግን እርግጠኛ ነህ ብዬ አስባለሁ እዚህ ላይ እኔ ከባድ ነኝ በል እንጂ በደንብ ያዘው አያቅትም ድሬይ በል እንጂ ዝቅ አድርገው ዝቅ ከፍ ቀላል እንዲህ ነው እንጂ ይመች 455 ፓውንድ ምን 455 ልታነሱ ነው ይሄ እብደት ነው ብዙም በመርጦ ይሻለኝ ነበር 455 ማንሳት ካልቻልኩኝ የማረባ ነኝ የሚያስፈራ ክብደት ነው አሁን ላይ በል እንጂ ብዙ ትችለዋለህ አያከተም በል እንጂ ብዙ በል እንጂ አያቅተም ትችለዋለህ እሺ ግብደው በል ያዘው 3 አንሰው በል እንጂ ባዘው አንሰው ያዝለት ከፍ ደህና ነህ ባዘው አዎ ደህና ነኝ ሁሉ ጥሩ አዎ ይሄንኑ መስራት ትፈልጋለህ ይሄንኑ በመሞከር ፍታዊ ይሆናል አዎ እናደርገው ከሱ ጋር ተመሳሳይ ባነሳ ለኔ ፍታዊነት ነው ብዬ አስባለሁ ከዚህ በፊት እንደዚህ አይነት አንስቼ አላውቅም እስኪ እናያለን በል ትችላለህ ታሸንፋለህ ዝግጁ ያዘው ዝቅ
ከፍ አንሱለት 455 ማድረጉ አሪፍ ሐሳብ ነው ብዬ አላስብም። ምክንያቱም ዌቱን 425 ከዛ 415 እያደረግነው ማንሳትም አልቻሉትም። አንድ እንኳን መስራት አልቻሉም። ኦኬ ሰዎች የዛሬው ቪዲዮ በዚህ ያበቃል። ሁላችሁም ስለተገኛችሁ አመሰግናለሁ። አሪፍ የውድድር ቪዲዮችን የማመጣላችሁ ይሆናል። ሰብስክራይብ ማድረግ እንዳትረሱ። ፒስ